ክርስቲያን ካለ እናስቀድማቸው። ይቅርታ ባቢ ሰላም ሰላም፣ እንዴት ነህ? እንዴት ነህ? ደህና ነህ? አለን አለን አልሐምዱሊላህ። አይ ቲንክ ይመስለኛል ከትላንት ወዲያ ምናምን ስታስተምር ኢየሱስ ክርስቶስ ከኔ በኋላ ይመጣ ነብይ አለ የሚል ነገር ሰምቼ ነበር እና እስኪ እሱን ነገር ላይ መጽሐፍ ቅዱስ ላይ ካለ ብታሳየን። ኦኬ መጽሐፍ ቅዱስ ላይ ኦሪት ዘዳግም ምዕራፍ 18 ቁጥር 18ን ታውቀዋለህ? እሺ አንድ ጊዜ እንመልከት እዚህ ጋር ከዚህ እንጀምር። እዚህ ጋር ምን ይላል? ከወንድሞቻቸው መካከል እንደ አንተ ያለ ነቢይ ያስነሳላቸዋለሁ፣ ቃሌንም በአፉ አደርጋለሁ፣ ያዘዝኩትንም ቃል ሁሉ ይነግራቸዋል። በስሜም የሚናገረውን ቃሌን የማይሰማውን ሰው እኔ በቀልለታለሁ ይላል። ይህ እየተነገረ ያለው ለሙሴ ነው አይደለም? ከወንድሞቻቸው ከእስራኤላውያን ወንድሞች እንደ አንተ ያለ ነቢይ ያስነሳላቸዋለሁ ይላል። እንግዲህ ቃል በቃል አምላክ አላህ ሱብሓነሁ ወተዓላ እንደ ሙሴ ያለ ነቢይ ነው ሙሐመድ ብሎ ይነግረናል በቁርአን ላይ ገብቷል። ከዚያ በኋላ ወደዚህ እዚህ ጋር የተገለጸው ባህሪያቶች ማንን ይመስላሉ፣ ማንን ይተካሉ ወደሚለው እንመጣለን። አላህ ቃል በቃል በቁርአን ላይ ምን እንዳለን አሳያችሁ። እንደ ሙሴ ያለ ነቢይ ነው ብሎ ይገልጻቸዋል። ኢና አርሰልና ኢለይኩም ረሱለን ሻሂደን ዐለይኩም ከማ አርሰልና ኢላ ፊርዓውነ ረሱላ ይላል። እነሆ እኔ ወደ እናንተ መስካሪ የሆነን መልእክተኛ ላኩላችሁ፣ ከዚህ በፊት ወደ ፈርዖን ልኬው እንደነበረ እያለ ይናገራል ማለት ነው። ወደ ፈርዖን የተላከው ነቢይ ማን ነበር? ባቢ ወደ ፈርዖን የተላከው ነቢይ ማን ነበር? ሙሴ። ያው እና እዚህ ጋር ምን ይላል? እኛ በእናንተ ላይ መስካሪ መልእክተኛን ወደ እናንተ ላክን አለ። ወደ እኛ የተላኩት ነቢይ ማን ናቸው? ነቢይ ሙሐመድ። እንዴት አዳምጠኛል? ሶሪ ይቅርታ ስላቋረጥኩ። ከቁርአን ሳይሆን መጽሐፍ ቅዱስ ላይ ሊትራሊ ቃል በቃል ኢየሱስ ክርስቶስ ከኔ በኋላ የሚመጣ ነብይ አለ ያለበትን እንድታሳይ። ችግር የለውም በቃ ይሄንን እዚህ ጋር አይ ከቁርአን ላይ ሳይሆን ያው ስለ ቁርአን ብዙም ስለማላውቀው እምነቴም ስላልሆነ መጽሐፍ ቅዱስ ላይ ካለ እንድታሳይ። እሺ በቃ ችግር የለውም። የኢየሱስ ቃል ነው የምትፈልገው? ብሉይ ኪዳን አትፈልገው? ነው ፈልገዋለሁ። ብሉይ ኪዳንንም እቀበላለሁ። መጽሐፍ ቅዱስ ላይ ካለ አሳይ። ግልጽ በግልጽ እዚህ ጋር አምላክ አላህ ሱብሓነሁ ወተዓላ እንደ ነቢይ ሙሐመድ እንደ ሙሴ ያለ ነቢይ ብሎ ስለገለጻቸው ላሳየህ ነው። እንደ ሙሴ ያለ ነቢይ በእስራኤል ምድር ላይ አስለን አልተነሳም። እዚህም ከእስራኤል እንዳትጠብቁ፣ ከእስራኤል ውጭ የሆነ ነቢይ ነው። ለምን ከተባለ እንደ ሙሴ ያለ ነቢይ ተብሎ ተገልጿል አይደል? እዚህ አሁን እዚህ ጋር ኦሪት ዘዳግም ምዕራፍ 34 ጋር ስንሄድ ጊዜ ምን ይላል? ቃል በቃል እግዚአብሔርንም ፊት ለፊት እንዳወቀው እንደ ሙሴ ያለ ነቢይ ከዚህ ወዲህ በእስራኤል ዘንድ አልተነሳም ይላል። እንደ ሙሴ ያለ ነቢይ በእስራኤል ምድር ላይ አልተነሳም። ያ አካል ምን መሆን አለበት እያለ ነው? እግዚአብሔርን ፊት ለፊት እንዳወቀው ይላል። እንግዲህ አምላክን ፊት ለፊት ቃል በቃል ያናገረ ማን ነበር? ባቢ ሙሴ ነው አይደለ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቃል በቃል አምላክን ፊት ለፊት አናግረዋል። አሁን እዚህ ጋር ምልክቱ ምንድነው? የሙሴ አምሳያ ሲባል ጊዜ እንደ ሙሴ ያለ ሲባል ልክ አምላክን ቃል በቃል ፊት ለፊት የሚያናግር መሆን አለበት። ነቢዩ ሙሐመድ ደግሞ ሰለላሁ ዐለይሂ ወሰለም ቃል በቃል አምላክን እኔ ግን እየጠየኩ ያለው ነገር ገብተዋል። ላይክ ሊትራሊ ቃል በቃል መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ሙሐመድ የሚለውን ስም ፈልገህ ነው? ከኔ በኋላ ሙሐመድ ይመጣል ነቢይ መጽሐፍ ቅዱስ ላይ አለ። ምክንያቱም እንደዛ እያልክ ስለነበር ኢየሱስ የሚባል አካል ይመጣል ተብሎ ብሉይ ኪዳን ላይ ተነግሮለት ነው የተቀበልከው? መልስ ለቅድስት ድንግል ማርያም ኢየሱስ ትወልጃለሽ ስሙንም ኢየሱስ ትያለሽ ይላታል መልአኩ ቅዱስ ገብርኤል። በጣም ጥሩ። በትንቢት ብሉይ ኪዳን ላይ ኢየሱስ የሚባል አካል ይመጣል የሚለውን አሳየን። ትልቅ ላይ ያደርጋል። አሁን እኮ ላይክ እኔ ጠየቅኩህን ለምን ሊትራሊ አትሳይኝም? ምክንያቱም ከዚህ በፊት እያልክ የነበረው መጽሐፍ ቅዱስ ላይ ኢቨን እንደውም እያልክ ያለ የነበረው ላይክ በዕብራይስጥ አንዴ ኢየሱስ የሚባል አካል ይመጣል የሚል ብሉይ ኪዳን ላይ ስጠኝ፣ የዛኔ እሰጣለሁ። ችግር የለውም። ቱ ቢ ሆነስት ላይክ እኔ አሁን ስለ እምነቴ እንዲህ ነው ላይክ ያን ያህል እውቀቱ የለኝም እኮ አይደለማ። እኔ ጠየቅኩህን እኮ ላይክ እየመለስክልኝ አይደለም። እኔ አሁን የገባሁትኝ ጥያቄ ካላችሁ ጠይቁ ስላልክ ነው። አንዴ አዳምጠን። የግዴታ ስሙ መነገር አለበት የሚል መስፈርት ይዘህ እስከመጣህ ድረስ ኢየሱስ ክርስቶስን እንዴት ልትቀበል ቻልክ?
ኢየሱስ የሚባል አካል ይመጣል የሚል ብሉይ ኪዳን ላይ ተነግሮ ነው ወይ? ወፍ የለም። የትም ቦታ ልታመጣ አትችልም። ስለዚህ አንተ ራስህ ባስቀመጥከው ሚዛን ስለ ነብዩ ሰለላሁ ዐለይሂ ወሰለም ኢየሱስ ይወድቃል እያልኩ ነው። የትም ቦታ ላይ ኢየሱስ ይመጣል የሚል ብሉይ ኪዳን ላይ የለም። ልታመጣልኝ ትችላለህ? አንድ ቦታ ላይ እኮ እሺ፣ አንተ ከየት አምጥተኸው ነው ከኢየሱስ በኋላ ነብይ አለ ያልከው? የሚባለውን የተቀበልከው እንዴት ልታመጣቻል? ቅድም ማስረጃ ልሰጠኝ ጀምረህ ነበር። ያ ማስረጃ ጥቀሰው። አድሚኖችን እያደረጋችሁ ነው። አንተ ሳይ ያንን ነገር ከየት አምጥተኸው ነው? ስለ መጽሐፍ ቅዱስ ላይ አለ ብለህ እኮ ነው የዛን እያወራህ የነበረው እና እንደውም የዕብራይስጥ መጽሐፍ ቅዱስ ላይ ሚዛን አስቀምጥክ አይደለ? ቆይ አንዴ፣ እንደ አዋቂ ሰው አውራ ለማወቅ ነው አይደለ? እንደሱ እስከሆነ ድረስ የምታስቀምጠው ሚዛን ስለ አንድ ነቢይ የነቢይነት ማረጋገጫ በአንተ ላይ ይመዘናል። ያ መጀመሪያ አንተ ስለ ኢየሱስ ክርስቶስ ትክክለኛነት ያረጋገጥከው ቃል በቃል ሙሐመድ የሚል ስም እፈልጋለሁ ካልክ ችግር የለውም፣ ወደ እሱ እመጣልሃለሁ። አንተ ግን ይህ ነገር በአንተ ላይ ይሄ መስፈርት ይሰራል ወይ? ኢየሱስ ክርስቶስ ኢየሱስ የሚባል አካል ይመጣል ብሎ በብሉይ ኪዳን ላይ ተነግሮለታል ወይ? መልስ። ተነግሮለታል? ያው እኔ ብዙ መጽሐፍ ቅዱስ አንባቢ ስላልሆንኩኝ ያንንም በግልጽ እንትልላችሁ። ስለዚህ የለም ይሄን የሚያረጋግጥ አንድ አካል አለ። ያሬድ አለ። አንተ መልስልሃለሁ፣ እቀጥላለሁ። አንድ ክርስቲያን አለ ኢየሱስ የሚል ቃል በቃል ብሉይ ኪዳን ላይ የሚያሳይ ካልሆነ ሐሰተኛ ነው። አንተ ባመጣኸው ሚዛን ኢየሱስ ሙሐመድ የሚል ከሌለ የለም ካላችሁ፣ ስለዚህ ኢየሱስ የሚል ከሌለ የለም ካልን ኢየሱስ የሚል ብሉይ ኪዳን ላይ የለም። አንተ ስሙ ራሱ አይታወቅም ራሱ በዚህ መሰረት ማለት ነው። አሁን ወደሱ እንቶ እሺ፣ ሙሐመድ የሚለውን ቃል ትፈልጋለህ? ብሉይ ኪዳን ላይ ላሳየህ። እሱን ትሳይ ነው የሚገባው። አየሽ አንዴ ከሱ ትልቁ ላይ ለሆነ እንዴት ነው ማድረግ የሚቻለው? ልጆች አንድ ይቅርታ ጋር እስኪ አህሜ ይከፍታል። በቃ አህመድ መክፈት ትችላለህ? የቱ ጋር ክፈትልህ? ባህል ማለት ነው ምዕራፍ 5 ቁጥር 16 ላይ ያለው ከፍታለህ? አየሽ ትልቁ ላይ አድርገህ እሺ ባቢ አትውጣ፣ ና ተከታተል። ያው ባቢ አሎ ንገረን፣ ምዕራፉን ለኛ ቼክ እናድርገው። ባይብል ልከፍት ብዬ ነው እና እንትኑን ብትነግረኝ። ንገረን ምዕራፉን። በዕብራይስጥ ነው የምናሳያቸው። በብሉይ ኪዳን በምን ቋንቋ ነበር የተጻፈው? መጀመሪያ በአማርኛ ነው ወይስ በዕብራይስጥ? በዕብራይስጥም ቢጻፍ ችግር የለውም ትራንስሌት ስለሚደረግ። በቃ እሺ፣ ቃል በቃል እዚያው ላይ ትራንስሌት እናደርግላቸው። አህመድ ማድረግ ትችልበታለህ። ቦታውን ምዕራፉን ንገረን፣ ምዕራፉን ንገረን። ያው ያሳያቸው፣ አንድ ያሳያቸው። ያው መምተቂን ዕብራይስጥኛ አንችልም፣ ተርጉመህ ንገረን። ሁላችንም ዕብራይስጥኛ አንችልም። ያው ሙሐመድ ብሎ አንዴ ትልቁ ጋር አድርገኝ አንድ ጊዜ ላሳያችሁ ልጆች። ዕብራይስጥኛ ሁላችንም አንችልም። እሺ እሱ አይደለም አሁን ዕብራይስጥኛ መቻል ሳይሆን እዚህ ጋር እያለ ዕብራይስጥን ቋንቋ ወደ አማርኛ መቀየር። አሁን ይከታተሉ ልጆች፣ ተከታተሉ። አንዴ ምዕራፉን መናገር ለምንድን ነው ያልፈለገው? እንናገራለን፣ ችግር የለም እንናገራለን። ብሉይ ኪዳን በምን ቋንቋ ነው የተጻፈው? ፌቨን ታውቂያለሽ? ፌቨን እሺ በዕብራይስጥ እንደሆነ እኮ ገባኝ፣ እየሰማሁ ነው። በጣም ጥሩ። ስለዚህ ዕብራይስጥ ላይ እንግባ። ግን ትራንስሌት ሲደረግ የቃል ለውጦች እንደሚፈጠሩ ታውቃለህ? ለምሳሌ እስኪ አሳይኝ። እስኪ አንድ ዕብራይስጥ አሳይኝና የቃል ለውጥ እንደሚፈጠር ትልቁ ላይ አድርጌሻለሁ። አሳይ ያው አሳይ በይ። ኢትስ ኦኬ፣ አሁን እኮ ችግር የለውም። እስኪ አሳየን። ከዕብራይስጥ ብቻ አይደለም ኤኒ መጽሐፍ ትራንስሌት ሲደረግ የወርድ ሚስቴኮች ይኖራሉ። ሳይሆን ምዕራፉን ንገረኝ። ዝም ብለህ ብሉይ ኪዳን ላይ ያለ አይደለ? ሰው ምዕራፉን ንገረኝ። ምን አድርጊና አዳምጪ። ገናችን ያ ሌሎቹ ለማየት እየጠበቁ ነው። አንቺም እንደነሳ አዳምጪ። በምን ቋንቋ ላይ የተጻፈው? በዕብራይስጥ ይላል። ቀጥታ ዕብራይስጥ ጋር ገብተን ወደ አማርኛ መቀየር ነው። ሌላ ነገር የለውም። እሺ ዕብራይስጥ ላይ የተጻፈው የኢትዮጵያ ባይብል ላይ የለም እያልከን ነው? ቆይ ሚዩት አድርጉ አንድ ጊዜ እስኪጨርስ ድረስ። እሺ በኦሪት ዘፍጥረት እስከ ላይ ድረስ እዚህ ጋር አለላችሁ፣ ታያችኋል። እዚህ ጋር እንገባለን። ስለዚህ አሁን እዚህ ጋር እንገባለን። ምዕራፍና ቁጥር እናስቀምጣለን። ተከታተሉ። እሺ
ያ እና ሶንግ ኦፍ ሶሎሞን ይህ የራሳችሁ መጽሐፍ አይደል? እና አይደለም ባቢ ነው። በጣም ጥሩ። አሁን ቀጥታ እዚህ ሂብሩ የሚለው ላይ እንገባለን። ሂብሩ የሚለው ላይ እንገባለን። እያንዳንዱን ቃል ይፈታልናል። እዚህ ግን ቆይ ይሄ ባይብል ነው ኦር ጉግል ላይ ሰርች አድርገህ ነው? የቱ ጋር ነው የምታገኘው አንተ ባይብልን? በአሁን ጊዜ ብሉይ ኪዳን የት ገብተህ ነው ንገረኝ። መጽሐፍ ቅዱስ ላይ እስኪ ያሳየን። ትልቁ ላይ አድርጌ ነው የዕብራይስጥ የዕብራይስጡ እንኳን የለኝም። የዕብራይስጡ መጽሐፍ ቅዱስ የለኝም። እንደው ላገኝ ብትል የት ነው የምታገኘው? ንገረኝ። ምን አልከኝ? ላገኝ ብትል የዕብራይስጡን የት ነው የምትሄደው? ባይብል ሀብ የሚል አፕ ታውቃለህ አይደለ? ባይብል ሀብ የሚል የአፕሊኬሽን ሳይሆን ላይክ ፒዲኤፍ። ኦኬ አፕሊኬሽንም አለ። አይ ነው ፒዲኤፎችም አሉ። ዌብሳይት ላይ የራሱ ባይብል ሀብ የሚል አለ አይደለ? እዚያ ጋር ገብተህ ነው የምታገኘው። ባይብል ሀብ የራሳቸው እዚያ ጋር ገብተህ አሁን ቀጥታ ዕብራይስጡን ሄደን ወደ አማርኛ መቀየር ብቻ፣ ሌላ ነገር የለውም። ወደ አማርኛ መቀየር ኦኬ። እሺ አሳየኝ። አንድ ጊዜ ቆይ ላስተካክል። እሺ እዚህ ጋር ሂብሩ የሚለው ላይ እንገባለን። እሺ እንከታተል። አሁን እዚህ ጋር ወደ ትይዩ ዕብራይስጥ ሄድልና እዚህ ጋር እዚህ እንገባለን። ይታያችኋል። ይሄን ዕብራይስጥ ቃል ቀጥታ ወደ አማርኛ መቀየር ነው። ይሄን ዕብራይስጥ ቃል ቀጥታ ወደ አማርኛ መቀየር ነው። ወደ አማርኛ እንቀይረው። የትም ሳንሄድ ምን ይላል? ምን ይላል? ምን ይላል? ይሄ ቃል አይታችሁታል አይደል? ይሄ ቃል ምን ይላል? እስኪ ወደ እንግሊዝኛ ቀይረው። ወደ አማርኛ እሺ፣ ችግር የለውም። ወደ እንግሊዝኛ እንቀይረዋለን። ያው ሙሐመድ ይሄ ነው። እዚህ ጋር አምሃሪክ የሚለውን እንግሊዝኛ እናድርገው። እንግሊዝኛ እናድርገው። ያ እሺ አሁን ቃል በቃል ኢየሱስ ክርስቶስ ከኔ በኋላ የሚመጣ ሙሐመድ የሚባል ነብይ አለ ያለበትን አሳይ መጽሐፍ ቅዱስ። ቆይ አገኘህ አይደለ? ሙሐመድ የሚለውን አሁን ደግሞ አንተ ኢየሱስ የሚል ቃል እንደው አምጣልኝ ብሎ ይችላል። አንዲት ቦታ ላይ ለታሪክ አንድ ቦታ ለታሪክ ኢየሱስ የሚል ቃል አምጡልኝ። ኢየሱስ የሚል አንድ ቦታ ብሉይ ኪዳን ላይ ያለ ክርስቲያኖች ሁላችሁ ጊዜ ያላችሁ ኢየሱስ የሚል ቃል አለ አንድ ቦታ ላይ ልክ እንደኛ እንደ ኢየሱስ የሚል ቃል አንዲት ቦታ ላይ ለታሪክ አምጡልኝ አለና እኛ ስሙ ግዴታ መጠቀስ አለበት አንልም። ስለ መሲሁ ተነግሯል ወይ በቀደምት ነቢያት አንደበት? አዎ ብለን እናምናለን። እኛ ሙስሊሞች መጽሐፋቸው ላይ አይሁዶች ቢሰርዙትም የመሲሁን ስም መሲሁን አላህ አብስሮለታል ብለን እናምናለን እኮ እኛ ሙስሊሞች። አያችሁ፣ ስማቸውን ግን የነቢያት ከእርሳቸው በኋላ የሚመጡ ነቢያትን ሰርዘውባቸዋል። ይህ የአይሁዶች ስራ ነው። የመሲሁ ስም አታገኙትም። አሁን ኢየሱስ የሚል ቃል በቃል ብሉይ ኪዳን ላይ የትም ቦታ አታገኙ። አይሁዶች አጥፍተውታል የእነዚህ ነቢያቶች ስም ቦታቸው አለ። ነገር ግን አዎ መሲሁ ተነግሮለታል ወይ ተነግሮለታል ብለን እኛ ሙስሊሞች እናምናለን። ሶሪ አንዴ ላቋርጥ። ለእኔ ፈቀድካ? ሂሩት አውሪ። እሺ ተባረኩ እና ሁላችሁንም እወዳችኋለሁ። ሲቀጥል ማለት ቅድም መሐመድ ማለት የሚለውን ቃል ያገኘኸው ምን መጽሐፍ ላይ ነው? ከመጽሐፍ ቅዱስ ውስጥ ምን መጽሐፍ ላይ እንደሆነ ትነግረናለህ? መኃልየ ሰሎሞን ምዕራፍ 5 ቁጥር 16 ላይ እዚያ ላይ ነው። ያው ሶንግ ኦፍ ሰሎሞን የራሳቸው መጽሐፍ ነው። እሺ ልድረስ። ቆይ ቃል በቃል እንሄዳለን። የቱ ጋር ነው የምትሄጂው? አማርኛው ላይ መሐመድ ብለው እንዲያስቀምጡላችሁ ጠብቃችሁ ከሆነ የዕብራይስጡ ላይ ቆይ ያ ነው። የዕብራይስጡ ላይ እኮ አሁን አንተ ምንም እኮ አላሳየኝም። ጀስት ቃሉን ብቻ መሐመድ የሚለውን ቃል ብቻ ያሳየኝ። ሂሩት አንዴ ሶሪ ላቋርጥሽ። ወይ አትስቱ። መሐመድ የሚለውን ቃል አሳየና አላችሁ አይደለ? መሐመድ የሚለውን ቃል አይታችኋል። መሐመድ አይደለም። ለምን ደግሞ አትሰማኝ? መሐመድ እኔ አነባለሁ። ምናልባት እኮ የእንትን ችግር ሊሆን ይችላል። አንተ ከትርጉም እንትን ስላልከው ምናልባት የእሱም ችግር ሊሆን ይችላል። ዕብራይስጥኛ ትችያለሽ? ምንኛ ዕብራይስጥኛ ትችያለሽ? ዕብራይስጥኛ መቻል አይጠበቅባትም። ዕብራይስጥ እየተጻፈ ቃል ሳይሆን የምናነበው መጽሐፍ ቅዱስ ላይ በመንፈስ ቅዱስ ምሪት የተጻፈውን የእግዚአብሔርን ቃል ነው። በባይብል ላይ ማለት ነው
ከዘፍጥረት እስከ ራእይ ብታነብ መሐመድ የሚል ጽሁፍ መቼም ማለት ነው መቼም አታገኝም። አትልፉ ማለት ነው። ስህተት ውሸት ነው። በቃ ወይ ስርዓት ይዘሽ አውሪ። ያው አክብረን እያወራናችሁ ነው አይደለ? በስነ ስርዓት አውሪ። አይ ኖ እኛ እኮ እዚህ ጋር የሚያጣላን ነገር የለም። ለምሳሌ ማለት ነው እንረዳቸዋለን። አትናደዱ። እኛም ደንግጠናል ስናየው ይሄን አልጠበቅንም። ነገር የለም። ልንገርህ ውዜ ይቅርታና ማለት አውሩ። ቆይ አንዴ አሁን አንቺ ማንበብ ልትፈልጊ ነው? አውጪና ችግር የለውም አንብቢ። ሂሩት አንዴ ቆይ ፕሩፍ ነው አይደል የምትፈልገው? መጽሐፉን አየሁት። አይ እኔ ያልኩት ግን ገብተዋል። አህመድ አስቁም ያለህን ስለተነሽ እኔ ያልኩት ግን ገብተዋል። ከዚህ በፊት ስታስተምር ውዜ የቅድሙን ቦታ ትናገረኝ። መኃልየ ስንት ላይ ነው? ስንት ላይ ነው ያልከኝ? በአማርኛ ምንም ነገር የለም እየነገረሽ ነው። በአማርኛ ተጻፈው እኮ በአማርኛ ይገማላት። ይቅርታ ሚዩት የምታደርጉኝ ሰዎች ሚዩት አታርጉኝ። እያወራሁ ነው። እሺ አማርኛ ምንም ነገር የለም። እኔ አይቼዋለሁኝ ሙሉ ምዕራፉን። አማርኛው ላይ ሰላሙን እንግዲህ እንድጽፉላችሁ ጠብቃችሁ ነው። ያማ ህዝበ ክርስቲያኑ ለማ ማለት ነው እኮ አይደለም። አዳምጠኝ አንዴ አዳምጠኝ። መሐመድ ተብሎ ከተጻፈ ምንድን ነው የሚጠብቁት እኮ አይደለም። መሐመድ እንኳን ተብሎ ባይጻፍ የሆነ ስም እንኳን ካለ አሁን አንተ ያ ቦታው ላይ ማለት ነው ያቺን ስም ወደ ዕብራይስጥ ስቀይረው መሐመድ የሚል ቃል ሊመጣ ይገባላል። ያው ቀየር ነው አማርኛ ገብቶሃል እያልኩት ያለሁት። ቀይርልህ እኮ አንተ ቆይ አንዴ። አይ በእንግሊዘኛ እስኪ ቀይርልኝ ሁሉ አላልክም ቅድም? በአማርኛ ቀይር እኮ ብዬሃለሁ። ቃሉ እኮ ማለት ነው መሐመድ እኮ ሊልኩ ይችላል፣ ግን መጽሐፍ ቅዱስ ላይ ያሳየኝ ነው እያልኩ ያለሁት። ቃሉን ብቻ አይደለም። አሁን እኮ ፈጽሞ መጽሐፍ ቅዱስ ላይ ያልተጠቀሰ ቃል ውሸት ነው ማለት ነው። ለማሳመን ሳይሆን የማይደረግ ነው። ውሴ ይቅርታ ነው። ተራ በተራ ብናወራ የተሻለ ይመስለኛል ላለመበጣበጥ። ያልተጻፈ ነገር እምነት የግል ነው። ምናልባት አንድን ሰው ወደ ራስ ተረጋግሽ። ያ ተራ በተራ ብናወራ ቅድም አንተ ወደ አማርኛ ቀይሬ ሳሳይህ ይሄን ነገር እስኪ ወደ እንግሊዝኛ ቀይርልኝ ብለህ አላልክ እኮ? ቃሉን ብቻ ነው መሐመድ የሚለውን ቃል ብቻ ነው ያሳየኝ ያለው። እኛ አሁን እሱን ነው ያልነው። አንተ ቅድም ምን ነበር ያልኩህ? ገና ስንገባ ሙሐመድ የሚል አሳየኝ ብለህ ነበር አይደል? አውቁ መሐመድ ክርስቶስ ቃል በቃል ከእኔ በኋላ መሐመድ የሚባል ነብይ ይመጣል ብሏል። እንደዛ ብለህ ነበር እያስተማርክ የነበረው። እንዴ ተረጋጋ። ቃልህን አሳየኝ ወይ ሙሐመድ የሚል ቃል ብሉይ ኪዳን ላይ ላሳይህ። አንተ ደግሞ ኢየሱስ የሚል ቃል አሳየኝ ስልህ አልነበር? ለምን ትዋሻለህ? ትልቅ ሰው አይደል? እኔ እየዋሸሁኝ አይደለም። እንዴ ተረጋጉ፣ ቀስ በሉ። እላችሁ ተደራርባችሁ የምታወሩ ከሆነ መማማር አይሆንም እያልኩኝ ነው። ተሰዊ ከሆነ ትልቆች ከሆናችሁ አዳምጡ። አሁን ቃል በቃል አንተን ብለኛል፣ ሙሐመድ የሚል አሳየኝ ብለኛል አላልከኝም? ብያለሁኝ። ግን ሙሐመድ አሁን እኮ ያልተረዳኝ ምን እንደሆነ ታውቃለህ? ሙሐመድ የሚለውን አሳየኝ ያልኩህ ወደ እሱ እንሄዳለን። ስለዚህ ሙሐመድ የሚል ቃል አሳይቻለሁ አላሳየሁም? እሱንማ አሳይተኛል። ሙሐመድ የሚለውን ቃል በዕብራይስጥ እኮ አሳይተኛል። ግን መጽሐፍ ቅዱስ ላይ ይህ ቃል አለ ወይ ነው ገብቷል? ጥያቄያችን ነው እሱ። ያሳየነህ ከየት ነው? የሶንጎ ሰሎሞን መጽሐፍ ቅዱስ ነው ወይ ስልህ፣ አዎ መጽሐፍ ቅዱስ ነው አላልከንም? እንደ ቅድም አዎ ብያለሁ እኮ። ታዲያ እኮ ቃል በቃል ግን አላሳየኝም። አንዷን ቃል ብቻ ያሳየኝ። የሚለውን አሳየኝ ያልኩህ ስላሳየኝ ነው። አሁን ደግሞ እውቀቱ የለኝም ብለዋል አይደል እንዴ? ቆይ እኔ ለምን እኔን አታወራኝም? ሚዩት አታድርጉኝ ደግሞ ማለት ነው። እውቀቱ የለኝም ብላል እያለች ነው። አንቺ እውቀት ካለሽ አውረሽ ችግር የለውም። በቃ ግን አየሽ እሱ ፊልድ የወጡት እኛ ላይ ነው እንደ ፕሮቴስታንቶች ጋር እንዴ ታደርጋላችሁ? እሺ ለምን ሚዩት ታደርጉኛል? አህመድ ማውራት ትፈልጋለች ደግሞ ለሱ ደግሞ እድል እንስጠውሽ። መስጨረስኩኝ። ቆይ መስጨረስን ለምንድን ነው እየተረጋጋ ተራ በተራ እናንተን ብቻ ሰማናችሁ? አውሪ በቃ እሺ፣ ይቅርታ አውሪ እኮ እንደዛ ነው። በተራ በተራ ነው እንጂ ሁላችንም ካወራን ደግሞ ትክክል አይመጣም። ለጠየቀው ጥያቄ እኔም እመልሳለሁ፣ አንተም ለምትጠየቀው ጥያቄ ቃል በቃል መመለስ ነው። አይሽ ቀጥሽ። እኔ ባህሪዬ ሆኖ ነው እንጂ እየተበሳጨሁኝ ወይም ደግሞ ሌላ ባባክሽ ወደ ጉዳዩ ገቢ። ስለ ባህሪሽ በኋላ ትነግሪኛለሽ፣ ችግር የለም። አሁን ቀጥይ ወደ ጉዳዩ እህት ወገናችን። ያው እሺ። እና መጽሐፍ ቅዱስ ላይ ማለት ቅድም አሁን ሰሎሞን የጻፈው መጽሐፍ ላይ ስለ መሐመድ ተጽፏል ብለክ አሳይታናል። ያ ማለት ነው የስተት ጆባ የሚባል የስተት ትምህርት አስተማሪዎች የሚያስተምሩት ላይ ተጽፎ ሊሆን ይችላል። በተለያየ መንገድ ሰዎችን ለማሳመን የተጻፈ ሊሆን ይችላል። በእኛው መጽሐፍ ላይ በዕብራይስጥ የተጻፈው ሁሉ በአማርኛ ይተረጎማል ማለት ነው። ከነፍቺው አለ እና መጽሐፍ ቅዱስ ላይ እንደዚህ አይነት ስም አልተጠቀሰም። ሲቀጥል ከዛ በመቀጠል ደግሞ ከሙሴ ቀጥሎ ይመጣል የተባለው ነብይ መሐመድ አይደለም ማነው? እና ማነው? ኢየሱስ ክርስቶስ መሐመድ አይደለም ማለሽ ማን ነው? አይደለም ሲጀመር አናውቀውም፣ አልተጻፈም። ከየት እንደመጣም አናውቅም። ከየት እንደሚመጣ ይኸውልሽ፣ ከእስራኤል ምድር እንዳልሆነ ይናገራል መጽሐፉ። ማስረጃ ልስጥሽ። ምድር እንዳልሆነ ከእስራኤል ሰዎች እስራኤላዊ እንዳልሆነ ያ ነብይ ይናገራል ቃል በቃል። ማስረጃ ልስጥሽ።
ማን ነው እሱ? እስራኤላዊ ያልሆነው ማን ነው? ያው ቃል በቃል እዚህ አድርጋ አንቺ ከእስራኤል ብቻ ነው አይደል ይነሳል ብለሽ የምትጠብቂው? በፍጹም ሙሴን የሚመስል የሙሴ አይነት ነቢይ ከእስራኤል ምድር አልተነሳም እያለ የሚል ቃል በቃል ለስተሽ ማስረጃ። ያ እኮ ማለት አልተነሳም ማለት እንደ ሙሴ አይነት የለም ለማለት እኮ ነው እኮ። የቱ ጋር ነው ታዲያ? ስለዛ አንተ ደግሞ በአንተ ግምት ወይም ደግሞ በማስጠሪያ መጽሐፍ በጻፈው መሐመድ ነው አልክ። ስህተት ለምን ታወራላችሁ? ይኸውልህ እውነተኛ መንገድ ጠባብ ነው። ማንም ሰው አሎ አዛሹ ቃሉን አውጪውና አንቺ አብራሪልን። በቃሽ። የቱ ጋር ነው የሚገኘው? አብራሪልን። የቱ ጋር ነው ያለው? አለሜቱን አስወላት። ያው አብራሪልን። የቱ ጋር? እሺ ምኑን ላብራራልክ? በስነ ስርዓት አይቀኝ። አብራሪ የነበረውን ጥቅሱን አውጪና አብራሪ። ይኸውልህ እውነቱ ምን እንደሆነ ልንገርክ። አውጪውና ጥቅሱን አብራሪ። እውነቱን እዚያ ጋር እናገኘው እያልኩኝ ነው ወገናችን። እኮ እውነቱን ልንገርክ። መስማት ጥቅሱን አውጪውና ንገሪኝ። ያው እየጠበቅ ይቅርታ እንዲሁ ሁሱ እኔ ልወጣ ስለሆነ ስለዚህ ኢየሱስ እውነት ህይወት መንገድ ነው። ያለ እሱ ወደ መንግስት ሰማያት የሚገባ አንድም የለም። ሌላው ሁሉ ውሸት። እሺ ጥያቄ ያለው እሺ አሁን ይቀጥል። አንዴ ከይቅርታ ጋር ቀደም ጀምሮ አስቆመናል። አሁን ይቀጥልና ታወራለህ። አብሽር። የመንገድ ላይ ስብከት በቃ አብዴት አደረገ። የሆሱ ቤት ሆነ እንዴት ይስሙ? እሺ ኤኒዌይስ ዲስክሪፕቲቭ በሆነ መልኩ ሳይሆን ስሙን አሳይ ተብሏል። ያን ደግሞ መክመር ተብሎ ተቀምጧል። ያን ነገር ዲስክሪፕቲቭ የሚሆን ሌላ ነገር ቢገልጽም ችግር የለውም። ግን አሁን ስሙ ተቀምጧል። ይሄን ስክሪፕቸር ባይዘው ከእንትኑ ላይ ማምጣት ትችላላችሁ። ከግሪኩ ምድባል የሰጡት እንትኑ ራሱ ማምጣት ትችላላችሁ። እና አውቀው ራሱ ሲሸራርፉ ያመጡትን ነገር ማሳየት ትችላላችሁ። አሁን እሱ አርስቶ አይደለም። ፕላስ ደግሞ የዘዳግም 18 ላይ ማለት የባይብል ምሁራን ያብራሩበታል። ለምሳሌ አልፎርድ የሚባሉ የባይብል ኮመንተሪ የጻፉ ሰዎች የግሪክ ኮመንተሪ የሚባል የሆነ አላቸው እና ዮሐንስ 1:21 ላይ ጠይቀዋል ነበር። እንደውም አንተ ማነህ የሚል ነገር ባቢ ባዚ አዳምጥ አንተምና አንተ ማነህ ብሎ ጠይቆት ነበርና ኤልያስ ነህ ወይ ምናምን ብሎ ሲጠይቁት እና ክርስቲያኖች እንደውም ዘዳግም 18 አምጥተው ለክርስቶስ ነው ይላሉና ከዛ በዘለለ እንደሆነ ባይብልን ያጠኑ ሰዎች በቃ በትክክል ያስተዋሉ ሰዎች አስቀምጠውበታልና ቀይ አንዴ ላሳያችሁ። ካሜራ ይጠቅሳል። ከዛ ፕላስ ደግሞ ሙዘሚል ላይ አይ ቲንክ ከዛ ነው። እስቲ አስተውሰኝ ቁጥር 15 እና በእናንተ ላይ መስካሪም መልእክተኛ ወደ እናንተ ላከን ወደ ፈርዖን መልእክተኛ እንደላከን ይላልና ረሱል ሰለላሁ ዐለይሂ ወሰለም ልክ እንደ ሙሴ ያለ ነብይ መሆናቸው ተገልጿል። እንደ ሙሴ ያለ ነብይ ናቸው ተብሏል። ያ ከሆነ በኋላ ደግሞ ይህንን መሰረት በመጽሐፍት ውስጥ ታገኛላችሁ ነው የሁሱ ነጥብ። ይህንን መሰረት ደግሞ የተዋጋኘ ነው ዘዳግም 18 ለምሳሌ ልክ እንዳንተ ያለ ነብይ ይነሳል ተብሎ ተገልጿል። ልክ እንዳንተ ያለ ነብይ ይነሳል የተባለው ከአይሁድ አይደለም። ፕላስ ደግሞ ክርስቶስ ናቸው። ክርስቶስ ነው የሚለው ክርስቶስ አይደለም። ያ ሰው ማን ነው? ከክርስቶስ ዲስቲንክት የሆነ ሌላ ሰው የሆነ ግን ደግሞ እንደው ክርስቶስ ነው። እንደው እንዴት ነው የሚመስለው ሙሴ? ኧረ እንደው ፈጣሪን እየፈራችሁ እየተሳሰበን ያስተዛዝባል። ክርስቶስን በተአምር አይመስልም እኮ ገብታችሁ። እንደውም ስለ ክርስቶስ ሳይሆን ስለ አንድ ታላቅ ነብይ እየጠየቁ ነበር። አንተ ነህን እያሉ ዮሐንስ ሲጠይቁት ስለዛ ነው። ምክንያቱም ለምንድን ነው ከተባለ ነብዩ ነህን ይላል አይደል? እዛ ጋር ለምሳሌ ነብያችን ሰለላሁ ዐለይሂ ወሰለም እኔ ያ ነብዩ ነኝ ብለው ቃል በቃል ይናገራሉ። በጠላት ፊት በቆሙ ጊዜ እዛና አይሁዶች ፊት ሐዲስ ላይ ቃል በቃል አነ ነብዩ ላ ከዚብ ይላሉ። እኔ ነብዩ ነኝ ይሏቸው ነበር። አያቸው አንተ ነብዩ ነህ ይላል። እዚህ ጋር አሳያቸው። ነብያችን ሰለላሁ ዐለይሂ ወሰለም ቃል በቃል እኔ ነብዩ ነኝ እያሉ ይናገራሉ። አነ ነብዩ ላ ከዚብ አነ ብን አብዱል ሙጠሊብ ይላሉ። ነብዩ እያሉ ራሳቸውን ያስተዋውቋቸው ነበር። ልክ መጽሐፉ ላይ ነብዩ ነህነ ተብሎ እንደተጠይቀው ማለት ነው። የሚገርመው እዚህ ጋር ነው። ያው እነዚህ ጋር ያሳያቸው አነ ነብዩ ላ ከዚብ ነብያችን ሰለላሁ ዐለይሂ ወሰለም ያው አነ ነብዩ ይላሉ። እኔ ነብዩ ነኝ ይላሉ። ነብዩ አላህም በቁርአን ላይ የሚገርማቸው ከሁሉም ነብያት ነብዩ እያለ የሚጠራው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብቻ ነው። ነብዩ እያለ ይጠራቸዋል። አነብዩ አውላ ቢልሙእሚኒን ሱረቱል አሕዛብ ላይ ያወጣላቸው አብዱልከሪም ሱረቱል አሕዛብ ላይ ሱረቱል አሕዛብ ነብዩ እያለ ይጠራቸዋል። ያ አዩሃ ነብዩ ሊመ ቱሐሪሙ ያ አዩሃ ነብዩ ኢዛ ጠለቅቱም ኒሳ አንተ ነብዩ እያለ ነው የሚጠራቸው። እንዳለ በቁርአን ላይ ሄዳችሁ ስታየው ማለት ነው። ሌሎች ነብያቶች እንደዚህ ብሎ አይደለም የሚጠራቸው፣ በስማቸው ያነሳቸዋል። ቦታቸው አለ አይደለ? ያ ኢሳ ያ ኢብራሂም እያለ ያነሳቸውና እርሳቸውን መጥራት ሲፈልግ
ያ ነቢይ እንደሆነ ሊያሳውቃቸው ዘንድ በሙሉ ቁርአን ላይ ነቢዩ እያለ ነው የሚጠራቸው። እርሳቸው ነው ነቢዩ የሚባል አካል እንደሚመጣ ይሁዶችም ያውና ይጠብቁ ነበር። ያ አዩሃን ነቢዩ ይላል። ይታያቸዋል አይደል? ወደ አማርኛ አድርግላቸው። አንተ ነቢዩ ሆይ ብሎ ነው የሚጠራቸው። አንተ ነቢዩ ሆይ እያለ ይጠራቸዋል። ልክ እንዲሁ ሱረቱል አሕዛብ ላይ አነቢዩ አውላ ቢልሙእሚኒን እያለ ይጠራቸዋል። ያ ነው። ሲቀጥል እዚያ ቦታ ላይ አንዴ ላሳያቸው። ኦሪት ዘዳግም ነው ያወጣላቸው አብዱልከሪም። የሙሴ አይነት ነቢይ ሲባል ጊዜ ምልክቶችን እዚያው ላይ ያስቀምጧል። ኦሪት ዘዳግም ምዕራፍ 34 መጨረሻው ላይ የሙሴ አይነት ነቢይ ሲባል ጊዜ ምን አይነት ነው? የሙሴ አይነት ስለተባለ ብቻ እንኳን አይደለም። ቁርአን ላይ ቃል በቃል የሙሴ አይነት ነቢይ ነቢዩ መሐመድ አንተ ነህ ብሎ ቃል በቃል አላህ ተናግሮላቸዋል። ያ ብቻ ሳይሆን ኦሪት ዘዳግም ምዕራፍ 34 ቁጥር 10 ላይ ያወጣው። ኦሪት ዘዳግም ምዕራፍ 34 ቁጥር 10 ያውና እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነቢይ ከዚህ ወዲህ በእስራኤል ዘንድ አልተነሳም አለ። አይሁዶች ተስፋ ቆርጠዋል። ሁሉ የሙሴ አይነት ነቢይ እንዳልተነሳ በእስራኤል ምድር ላይ አውቀዋል። አንድ ምልክቱ ምንድነው? የሙሴ አይነት የተባለበት እዚህ ጋር እግዚአብሔርን ፊት ለፊት እንዳወቀው ይላል። ሙሴ አንድ የሚታወቅበት ምልክቱ ምንድነው? አምላክን ቃል በቃል ያናገረ ነቢይ ነው። በፊት ለፊት ያለማንም መካከለኛ ያናግሯል ነው። ታዲያ አምላክን ፊት ለፊት እንደ ሙሴ እንዳናገረ ነቢይ በእስራኤል ምድር ላይ አልተነሳም ብለው ተስፋ ቆረጡ። ከሙሴ በኋላ ማን ነው አምላክን ፊት ለፊት ያናገረው? ያ ጀማዓ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አምላክን ቃል በቃል ፊት ለፊት ያናገሩ ነቢይ ከሙሴ በኋላ እርሳቸው ናቸው። የሙሴ አይነት ነው ሊባል ዘንድ አምላክን ፊት ለፊት ማናገር አለበት ነው እዚህ ጋር መስፈርቱ አይደለ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በዚህ መስፈርት ተገኝተዋል ወይ? አዎ ተገኝተዋል። አምላክ አላህ ሱብሓነሁ ወተዓላ እስከ ሰባቱ ሰማይ ድረስ ከወሰዳቸው ካሳረጋቸው በኋላ ቃል በቃል አናግሯቸዋል። አምስቱን ዛሬ የምንሰግዳቸውን ሶላቶች ያለማንም መካከለኛ ፊት ለፊት አናግሯቸው ነው። ሙሐመድ ሆይ هذه 5 صلوات تصليها انت وامتك في اليوم والليله እያለ ያዛቸዋል። ሙሐመድ ሆይ አንተና ትውልዶችህ እነዚህን አምስቱን አውቃት ሶላቶች ተሰግዷቸዋላችሁ ለኔ እያለ ያዛቸዋል። ዘራቻው አይደል? ይህ ነው እና አምላክን ፊት ለፊት ያናገረ ነቢይ ከሙሴ በኋላ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። ለዚህም ማስረጃ ከፈለጋችሁ ሶሒህ ሙስሊም 162 ላይ ታገኙታላችሁ ማለት ነው። ይህን ይመስላል። እሺ እዚያው ላይ ኦሪት ዘዳግም ምዕራፍ 18 ላይ ብትመልሰውም እዚያም ላይ የሙሴ አይነት ሲባል ጊዜ ምልክቶቹ ምን እንደሆኑ ያስቀምጣቸዋል። የሙሴ አይነት ሲባል ኦሪት ዘዳግም ምዕራፍ 18 ላይ ያውና ምን ይላል? ከወንድሞቻቸው መካከል እንደ አንተ ያለ ነቢይ ያስነሳላቸዋለሁ ይላል። አምላክ ራሱ እንደ አንተ ብሎ ተናግሯል አይደለ? አምላክ ራሱ በቁርአን ላይ እንደ ሙሴ ያለ ነቢይ ሙሐመድ ነው ብሎ ቃል በቃል ተናግሯል። ቅድም እንዳሳየናቸው ሱረቱል ሙዘሚል ላይ ኢና አርሰልና ኢለይኩም ረሱለን ሻሂደን ዐለይኩም ከማ አርሰልና ኢላ ፊርዓውነ ረሱላ ይላል። ወደ ፈርዖን እንደላኩት እንደዚያ ነቢይ ወደ እናንተም ይሄን መልእክተኛ መስካሪ በእናንተ ላይ ላኩኝ እያለ ይናገራል። በፈርዖን ላይ የተላከው ነቢይ ማነው? ሙሴ። የእርሱን አምሳያ ነቢይ ላኩላቸው እያለ አላህ ቃል በቃል ተናገረ። ምልክታቸውንም እዚህ ጋር አስቀመጠ። ምን አለ? ቃሌንም በአፉ አደርጋለሁ አለ። ይህ ነቢይ የሙሴ አይነት የተባለው እዚህ ጋር ምንድን ነው? የሚያነባ አይደለም። ቃል በአፉ ላይ ነው መለኮታዊ ቃል የሚደረግለት፣ በአፉ ያነባል አይደል እንጂ ተጽፎለት የሚያነባ አይደለም። ቃሌንም በአፉ ላይ አደርጋለሁ። አንድ መልሰው በአፉ ላይ ይደረግለታል። ከዚያ በኋላ ያዘዝኩትንም ቃል ሁሉ ይነግራቸዋል አለ። ይገርማቸዋል። አላህ በቁርአን ላይ ያ አዩሃ ረሱሉ በሊግ ማ ኡንዚለ ኢለይከ ሚን ረቢክ ይላቸዋል። ሙሐመድ ሆይ ከእኔ ከጌታህ ዘንድ ያወረድኩልህን ሁሉ አድርስ ይላቸዋል። እርሳቸው የሚወታቸው ፍጻሜ ላይ ምን አሉ? አላሁመ ኢኒ ቀድ በለግቱ አላሁመ ፈሽሀድ አሉ። አምላክ አላህ ሆይ ያዘዝከኝን ቃል ሁሉ አድርሻለሁኝ፣ አምላክ አላህ ሆይ ይሄንንም መስክር ከአንተ ዘንድ ብለው ይናገራሉ። ቦታቸዋል አይደል? ያዘዝኩትንም ቃል ሁሉ ይነግራቸዋል። ከዚያ በኋላ በስሜም የሚናገረውን ቃሌን አለ። ይህ ነቢይ መገለጫው ምንድን ነው? ከአምላክ ዘንድ የሚመጣለት ቃል በእርሱ ስም ነው የሚጀምረው። ቁርአን እንዳለ መጣቸው ብትከፍቷቸው በአምላክ ስም ነው የሚጀምሩት። በስሜም የሚናገረውን ቃሌን አለ። ለዚህ ነቢይ የሚሰጠው ቃል ከአምላክ ዘንድ በእርሱ ስም የሚጀምሩ ናቸው። ቢስሚላህ ራህማን ራሂም፣ በአምላክ በአላህ ስም ጀምራለሁኝ እጅግ በጣም ሩህሩህና አዛኝ በሆነው ብለው የቁርአን ምዕራፎች እንዳለ ይጀምራሉ። ይህ ነቢይ ሌላው መገለጫው ምንድን ነው? የሚሰጠው መለኮታዊ ቃል በአምላክ ስም ነው የሚጀምሩት። ዮሐንስ ወንጌል፣ ማርቆስ ወንጌል፣ ሉቃስ ወንጌል እንደዚህ ተብለው ይህ በአምላክ ስም የሚጀምር ነው። በስሜም የሚናገረውን ቃሌን አለ የማይሰማውን ሰው እኔ እበቀልለታለሁ አለ። ነቢ ሰለላሁ ዐለይሂ ወሰለምን እነዚያ የመካ ከሃዲያኖች አንሰማም ብለው አሻፈረኝ ብለው እምቢ ባሏቸው ጊዜ አላህ ሱብሓነሁ ወተዓላ ተበቅሎላቸዋል። ዛቸዋል አይደል? እንደሚበቀልለት ይናገራል። እና ይህ ነው። በዚህ ላይ የምትጨምሩ ካላችሁ አብዱልከሪም፣ አቡከር እንዲሁም አሕመድ፣ ዛህራ ሁላችሁም ጨምሩ። ባረከላሁ ፊኩም። አይ ቲንክ የኔ እንትን ሊዘጋ ስለሆነ ከዚህ በፊት ምን ልናገር ፈልጌ ነው። እዚህ የዘዳግም 18 ዙሪያ ላይ ክርስቲያኖች ለየት ለማለት መሰለኝ ነው ያላቅም ባለማወቅ ለየት የሚባል ነገር ካለ እኔ አላውቅም። ብቻ ለየት ለማለት ኢየሱስ ነው ሲባል ሰምቻለሁ። ከነ ኢየሱስ አይሆንም፣ ኢየሱስ ከነ አይሆንም። እንደውም እንደ ሙሴ ያለ የሚለው ነገር አሁን እሱ ብዙ ወሮቶበታል። ግን አሁን ከዛ ጋር ተይዞ ኢየሱስ አይደለም፣ እንደውም ከኢየሱስ ለየት ያለ ነው። እንደ ሙሴ ያለ በቃ ታላቅ ነቢይ ሲጠብቁ ነበር ብለው ቅድም አንድ ያሳያችኋለሁ። አሁን ከዚህ የተሻለ ደግሞ አንድ ትልቅ ደግሞ ራሳያችሁ አንድ ኮሜንታሪ ላሳያችሁ። ከዛ በቃ በእኔ በኩል ያለውን ዘጋዋለሁ እና እንደ ሙሴ ያለ ነቢይ ሲባል በቃ ምን መሰላችሁ እዚህ ጋር ማለት ማን ነው ነብዩ ነህ ብለው ጠይቀው ነበረ። አንድ እዛ ጋር እንደው ለየት ያለ እንደሆነ ያስቀምጣሉ። ግን
የነብዩ ነህ የሚለውን ከዘዳግም 18 ጋር አያይዞ ነው የፈቱት ማለት ነው። ገብቶሻል? ከዘዳግም 18 ጋር ይሄ እንደ ሙሴ ያለ ነብይ ከሚለው ጋር ነብዩ ነህ የሚለውን አያይዞ የፈቱት እንደዛ ነውና ኤንድ አስክርሂም እናም ጠይቁት እሱን ኋዴን አሱ ኤልያስ አንተ ኤልያስ ነህ ብለው ጠይቁት እሱን ማለት ነው። ከዛ ይናገርና ከዛ the Jews thought that Elias would come again before the days of the Messiah። ከዛ ይሄ እንትና ኤልያስ ይመጣል የሚባል ነገር አለ ሚክያስ 4:5 ያለ ሚክያስ 4:5 ያለ ከሱ ከመሲሁ በፊት ይመጣል የሚል እምነት ነበራቸው ምናምን ብሎ ያስቀምጣል። ከዛ የቱ ጋር መሰላችሁ እዚህ ጋር they are inquiring about some great prophet አለ። እነሱ ኢንኳየር ሲያደርጉት ነው ሲጠይቁት ነው የነበሩት ስለ ትልቅ ነብይ ነበር ሲጠብቁ የነበረውና ከዛ in not about Christ ስለ ክርስቶስ ግን አልነበረም። ታውቃለህ አበክሮ ሲያስቀምጥ ነበር ነው ዘዳግም 18 ነው እዚህ ጋር ያስቀምጣል። ዘዳግም 18:15 እንደ ሙሴ ያለ ነብይ በሚለው አይደል እና ስለ ክርስቶስ አይደለም ሲጠብቁ የነበረው ነው ሲጠይቁ ኢንኳየር ሲያደርጉት የነበረው ስለዚህ አይደለም። እና John denied before that he is Christ and for they thought that some great and prophet would be saint like Moses እና እንደ ሙሴ ያለ ታላቅ ነብይ እንደሚነሳ ያንን ነገር ነበር ሲጠይቁ የነበረውና ገብታችኋል። በቃ እንደ ሙሴ ያለ ታላቁ ነብይ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ናቸው ያለ ማለት ያለው በቃ ሌላው በቃ ቁርአንን በደንብ ቬሪፋይ አድርጓል። ከዛ ውጪ የለም ኢየሱስ ነው የሚል ሳይሆን በቃ ታላቁ ነብይ ረሱል ሰለላሁ ዐለይሂ ወሰለም ናቸው። ኢንሻአላህ ሌላ ጊዜ ሰፊ አወራበታለሁ። ስልኬን ቻርጅ ላይ ያልቆ ስለሆነ ቀጥሉ። ሰላም አለይኩም። አብዱልከሪም አቡከር ቀጥሉ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። በጣም ኢንተረስቲንግ ሀሳብ በደንብ ያብራራው እሱ በጣም ሰፋ ያለ ሀሳብ ነው ያብራራው። በነገራችን ላይ አይሁዶች ገብቷቸው እንደነበረ ነው። አሁን ከአዜሆል ስንረዳ አይሁዶች ገብቷቸዋል ማለት ነው። በቃ በደንብ ገብቷቸዋል። ከጥያቄያቸው አንፃር ስንነሳ በደንብ እንደገባቸው የተረዳው። በነገራችን ላይ ክርስቲያን እንትኖች ራሱ አስቀምጠዋል እንደዛ እንደገባቸው ምንረዳው በቃ ሶስት ነገር እንደሚጠብቁ አየን። በቃ ሶስት ነገር ይጠብቁ ነበር አይሁዶች። አንደኛ መሲሁን ይጠብቁ ነበረ፣ ከዛ ኤልያስን ይጠብቁ ነበረ፣ ከዛ አንድ ነብይ ይጠብቁ ነበር። ሶስት ነገር ይጠብቁ ነበር። ለዛ ነው ዮሐንስ ወንጌል ምዕራፍ 1 ላይ ሰው እየጠየቁት ማለት ነው። በጥብቅ ያነሰን ሲጠይቁት አጠያየቃቸው ራሱ ማንነቱን ይጠይቁት ዘንድ ሲል ማንነህ የሚሉ ሶስት ማንነቶችን ስላነሱ ማለት ነው። ኤልያስን አሉት ደም ክርስቶስን አሉት እኔ ክርስቶስ አይደለሁም አለ። ኤልያስን አሉት አይ አይደለሁም አለ። ነብዩ ነህን እዚህ ጋር ነብዩ ነህን ሲሉ የሆነ የተነገረ ልክ ዘዳግም 18 ላይ የተጠቀሰው ነብይ ስለሆነ ያን ሶስት ነገር አይጠብቁት። በቃ አንድ ነብይ ኤልያስና ክርስቶስ ነው አለ። እኔ ክርስቶስ አይደለሁም አለ። ኤልያስን አሉት አይደለሁም። እሺ ያ ነብይ ነህ አሉት። ስለምንረዳው እሱ ነው ያ ነብይ ነህ ብለው ሲጠይቁት ያው ነብዩ ነህን አሉት። እንግሊዝኛው ላይ ካያችሁት አሪዩ ዘ ፕሮፌት ነው ኦር አሪዩ ዳት ፕሮፌት ነው። ይሄንን ሲያስቀምጥ ኢቨን አይሁዶች አንድ ነብይ አድርገው እንደሚጠብቁ ዮሐንስ አፈወርቅ ክርስቲያኖች የምትሉት ጆን ክሪሶስቶም ለምሳሌ ይሄን ፓርት ሲያብራራ ምን አለ ጠይቃቸው አሁን እሱ አይደለም ብሎ የተናገረበትን ኤልያስ ትሩሊ ሻርካም ከዛ ዘንዘይ አስኪም ጠየቁት አሪዩ ዳት ፕሮፌት ነው ያ ነብይ ነህ ብሎ ነው የጠየቁት። እንትና መጥምቁ ዮሐንስ ያኛው ነብይ ነህ አሉት። እሱ ደግሞ አይደለሁም አለ። ሹርሊ እሱ አሁን ነብይ አይደለሁም እያለ አይደለም። አሁን እዚህ ጋር ዲና ነብይ አይደለሁም እያለ ሳይሆን እነሱ የጠየቁት for they expected that some special prophet should come because Moses ተናግሯል ዘዳግም 18 ላይ ስለዚህ are you where they do not say are you prophet አለ። አንተ ነብይ ነህ ብለው አይደለም የጠየቁት። ምንድነው ያሉት are you the prophet the article ተጠቅመዋል። with the addition of the article means that are you that prophet who was foretold by Moses በሙሴ የተነገረው ያኛው ነብይ ነህ ብለው ነው የጠየቁት። መጥምቁ ዮሐንስ አይደለሁም ማለት ከዚህ የምንረዳው መጥምቁ ዮሐንስም በሙሴ የተነገረው ነብይና ክርስቶስ የሚባለው እንደሚለያይ ያውቃል። ስለዚህ ኢየሱስ ሌላ ነው መሲሁ ማን ነው ስንባል ኢየሱስ ነው ካለን ኤልያስ ለብቻው ካለ ያኛው ነብይ በሙሴ የተጠቀሰው ስለዚህ ከዚህ በኋላ ከኢየሱስ በኋላ የሚመጣ ነው ማለት ነው። አይሁዶች ልክ እንደዛ ነው። እዛ አንድ መጥምቁ ዮሐንስ የሚባል ሰውዬ ነበረ መጥምቁ ዮሐንስ ነበረ። እሱ ጋር ሄደው ነው ሶስት ጥያቄ ጠየቁት ብሎ ጠየቁት። ኤልያስን አሉት አይደለም ማለት ኦኬ ክርስቶስን አሉት አይደለም ኤልያስን አሉት እንትን ያ ነብይን አሉት አይደለም ማለት ከዚህ የምንረዳው በጣም አውቀው እንደደበቁት እንጂ ግልጽ የሆነ ነገር አንድ ነብይ እንደሚጠቅስ ነብይ ሰለላሁ ዐለይሂ ወሰለም ያ ነብይ ነህ ተብሎ አይደል የተጠቀሰው እዚህ ጋር አር ዩ ዘ ፕሮፌት ብሎ ነው የጠየቁት ኤልያ እንትናን መጥምቁ ዮሐንስ ያ ነብይ ነህ ያሉት። ነብይ ሰለላሁ ዐለይሂ ወሰለም ሰሂህ ቡኻሪ ላይ ሐዲስ 4316 ላይ በግልጽ ነው የተናገሩት። በግልጽ ነብይ ሰለላሁ ዐለይሂ ወሰለም ናዱ አይ አም ዘ ፕሮፌት ነው ያሉት። ያ እኔ ያ ነብይ ነኝ አይ አም ዘ ፕሮፌት በቃ እንደዚህ ነው ያሉት። በቀጥታ ያኛው እዚህ ጋር የተጠቀሰው አይደል ነብዩ ነው የሚለው አር ዩ ዘ አርቲክል አያይዘው ነው ዮሐንስ አፈወርቅ ብሎ እንደዚህ ነው የጠየቁት ብሎ ሲናገር አር ዩ ዘ ፕሮፌት እንዲህ ብሎ ነው የጠየቁት ነው ብሎ ያስቀምጠው። ግን ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ልክ ኤግዛክትሊ እኔ ያ ነብይ ነኝ ያው እዚህ ጋር አይ አም ዚ ፕሮፌት በቀጥታ ያ ነብይ ብሎ ነው ያስቀምጡት። በትክክል ማለት ነው። ደም ፉልፊል ሆኗል። ጀዛኩሙላሁ ኸይር። ሁሱ መቀጠል አቡከር መቀጠል ይችላል። ሁሱ አቡከር ቀጥል። ጀዛከላሁ ኸይር አብዱልከሪም ባረከላሁ። ጥያቄ ካላችሁ ይቀጥሉ። ጀዛኩሙላህ በጣም ከበቂ በላይ ነውና ወደ ሌሎች ወገኖች ካሉ እንትን ይበሉ። አይ ጥያቄ ያለው ካለ መጠየቅ ይችላል። የኔን ጥያቄ ስቲል ነው አልመለስልኝም። የኔን ጥያቄ ስቲል አልመለስልኝም። ጥያቄ ምንድን ነው? እኔ የጠየቅኩት ጥያቄ ቃል በቃል
ላይክ ኢየሱስ ክርስቶስ ከኔ በኋላ መሐመድ የሚባል ነብይ ይመጣል ያለበትን አሳየኝ ነበር ያልኩ። ጀስት አንተ ግን ያሳየኝ መሐመድ የሚለውን ስም ብቻ ነው። የመጀመሪያ ጥያቄ ሙሐመድ የሚል ቃል አሳየኝ የሚል ጥያቄ ጠይቀህ ነበር? አልጠየቅም? ጠይቄ ነበር። ቃል ግን ያንን የተረዳበት አንግል እንዴት እንደሆነ ታውቃለህ? ጀስት ቃሉን ብቻ ስሙን ብቻ ያልኩ ነበር የመሰለህ ይመስለኛል። እና ጥያቄ አልመለስክልኝም ስላልክ እንደመለስኩልህ በአንድ በትህ ላረጋግጥልህ ነው። ሙሐመድ የሚል ቃል አሳየኝ ብለህ ጥያቄ ጠይቀሃል? አልጠየቅም? መልስ። ጠይቄያለሁ። ሙሐመድ የሚል ቃል አሳይቻለሁ? አላሳየሁም? ቃሉን አሳይተኛል። መሐመድ የሚል ስሙን ብቻ ማለት ነው። አመሰግናለሁ። እሱ ነው አንደኛው እንደተመለሰልህ ነው ያልከው አንተ። ይዛኔ ከትናንት ወዲያ ምናምን ተናገርክ ያለው ተረጋጋ። በአማርኛ ነውና በእንግሊዝኛ ቀይርልኝ ብለኛል አላልከኝም? ብያለሁ። ሙሐመድ የሚለውን በእንግሊዝኛ አሳይቻለሁ? አላሳየሁም? አሳይተኛል። እሱ አመሰግናለሁ። ስሙን ብቻ ነው ያሳየኛል። አልመለስክልም አትበል እኮ ስሙን አሳየን ሙሐመድ የሚለውን አልከን አይደለ? አይደለም ጥያቄን አልተረዳኸኝም። አሁን ወደ ቀጣይ ጥያቄ ሂድ። ያላ ኦኬ ኦኬ ኦኬ። ያልተመለሰልኝም ሌላ ጥያቄ ልጠይቅ። ተመለሰልኛል እያልከን ስለ ጥያቄን አልተረዳኸኝም ነው ለኔ ጠይቅ የመሰለህ ስሙን ብቻ ነው ነበር አይደል? ይኸው ደግሜ ከሰምንኮ ከሆነ አዎ ብያለሁኝ አልክ። ሙሐመድ የሚለውን አሳይቻለሁ ወይ ስለ አዎ አሳይተኸኛል አልክ። አሁን ወደ ቀጣዩ ጥያቄ ሂድ። ደግሞ አብሽር ያላ ተፈضل እሺ ኢትስ ኦኬ። ሌላው ጥያቄ ከራሳችሁ ከቁርአን ላይ ነው። ቁርአን የአላህ ቃል መሆኑን ታምናለህ? አዎ አዎ። እሺ እና የአላህ ቃል አይ ቲንክ በእናንተ የውመል ቂያማ ጊዜ መሰለኝ የምትሉት፣ ይቅርታ ቃሉን በስትክክል ካልጠራሁት እና በዛን ታይም የአላህ ቃል በገረጣ ሰው መልክ ይመጣል ለፍርድ የሚባል ነገር አይቻልም መሰለኝ እና ስለሱ እንድታብራራልኝ። እና ትልቁ ላይ ሆነ አሳይ በገረጣ ሰው መልክ ያው ምሳሌ ይመጣል አልክ። የት ጋር አይ ቲንክ ቃሉን አይ ሚን እንትኑን ምዕራፉን ረስቼዋለሁ። ሜቢ አንተ የምታውቀው ከሆነ ስለሱ ማብራሪያ እንድትሰጠኝ ነው። ጀስት ለማወቅ ያክል ነው እንጂ ለማወቅ ያክል ከሆነ ላስረዳህ። በቃ يأتي يوم القيامة اقرأ القرآن فإنه يأتي يوم القيامة شفيعا لأصحابه አለው። ታቻው ቁርአንን አንብቡት እርሱ የትንሣኤ ቀን ለአማላጆቹ ይቅርታ ለአንባቢዎቹ አማላጅ ሆኖ ይመጣልና አለው። ያ ማለት ግን ራሱ ቁርአን የሆነ አካል ይዞ ይመጣል ማለት ነው ወይ? አይደለም። ያኒ يأتي ثوابه ምንዳው ይመጣላችኋል ማለት ነው። ገብቶሃል አይደል? ምንዳው ይመጣላችኋል ማለት ነው። አንዴ ሮዛ ቤት አድርጊው፣ አንዴ ቤት አድርጊው። እሺ የምንዳን መምጣት ነው። እሺ ወገናችን የምንዳን መምጣት ነው እንጂ ቁርአን በአካል ይመጣል ማለት አይደለም። يأتي يوم القيامة شفيعا لأصحابه አሉ ነብያችን ሰለላሁ ዐለይሂ ወሰለም። اقرأوا القرآن فإنه يأتي يوم القيامة شفيعا لأصحابه ቁርአንን አንብቡት እርሱ የትንሣኤ ቀን ለባለቤቶቹ ለአንባቢዎቹና ለተከታዮቹ አማላጅ ሆኖ ይመጣልና አሉ። ምን ነው የሚመጣው ሲባል ጊዜ ያኔ يأتي ثوابه ምንዳው ይመጣል ማለት ነው እንጂ አካል ይዞ ይመጣል ማለት አይደለም። يأتي የሚለው ቃል ይመጣል ሲል ጊዜ የግዴታ አካል መሆን አይጠበቅበትም። በቁርአንም በሐዲስም ማስረጃ ልሰጥህ እችላለሁ። فآتاهم الله ثواب الدنيا وحسن ثواب الآخرة ይላል በቁርአን ላይ። فآتاهم الله አላህ ሰጣቸው። ያኔ እዚህ ቦታ ላይ ያኔ አታ የሚለው ቃል ተገልጿል። ثواب በዱንያንም የአኺራንም ምንዳን ሰጣቸው፣ ያኔ ምንዳን ሰጣቸው ተብሎ ነው የተገለጸው። እዚህ ጋር የመጣው ቃል يأتي የሚለውና አታ የሚለው አንድ አይነት ቃላቶች ናቸው። ወጣላ አይደል? የምንዳን መምጣት ነው የሚያሳየው፣ የምንዳን መምጣት ነው። فآتاهم الله ثواب الدنيا وحسن ثواب الآخرة እያለ ይናገራል። እና ምንዳው ይመጣል የትንሣኤ ቀን። ዛሬ ስታነቡት ከኖራችሁና ስትመሩበት ከኖራችሁ የዚያን የትንሣኤ ቀን ይህ በምንዳ መልኩ ለእናንተ አማላጅ ሆኖ ይመጣል። የመልካም ስራችሁ ምንዳ ለማለት ነው። እሺ ኦኬ። ሶ በገረጣ ሰው መልክ የሚል ነገር የለም ነው ቁርአን ላይ ያልከኛለሁ? የለም እንደዛ የሚል ቁርአን ላይ ፍጹም። ኦኬ እሺ። ሌላ ጥያቄ ያለው አለ? ካለህ ጥያቄ ጨምር ነው። አይ በእኔ በኩል እንኳን ጨርሻለሁ። እሺ ፌቨን ጥያቄ አለሽ? እንትና ደህና ነህ? አላህ ጋር መስገን አንደና አላህ አልሐምዱሊላህ። እሺ አላህ እስልምናን ለመቀበል ፈልጋ ነው ወይስ? አዎ ፈልጋለሁ። እሺ የምለውን ቃል አብረኝ የተከተልክ በል። አዎ እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። አሁን ያልከው ቃል የሻሃዳ ቃል የምስክር ቃል ይባላል። ለአላህ ምስጋና ይገባ። ከዚህ በኋላ ሙስሊሙን ትርጉሙ
አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊሙን ለአላህ ምስጋና ይገባው። አንድ ሰው እስልምናን ሲቀበል ከአላህ ዘንድ ምን ያገኛል በዚህ ዓለም በቀጣዩስ ዓለም ከተባለ በዚህ ዓለም ለመጀመሪያ የሚደረግለት ምንድነው? ያለፈ ኃጢአቱንና ስህተቱን ሁሉ ይቅር ይለዋል። አላህም በቁርአን ላይ ሲናገር ምን አለ? ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ ይላል። ወደ እኔ ለተመለሰ ባሪያዬ ያለፈ ኃጢአቱን ሁሉ ምርለታለሁ ይላል። በሌላ ቦታ ላይ በሱረቱል ማኢዳ ላይ ምን አለ? ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላሀ የቱቡ ዐለይህ ኢነላሀ ገፉሩን ረሒም ይላል። በኃጢአትና በክህደት ነፍሱን ከበደለ በኋላ ራሱን ያስተካከለ ንስሐ